ለብጉርና ለሽፍታ የሚሆን እና ደግሞ ፊታችን ግሎ እንዲያደርግ የሚያደርግልን ፌስ ማስክ አብረን እንስራ። ከሚያስፈልጉን ነገሮች አንዱ ተልባ ነው። መጀመሪያ ተልባውን እንቀቅለዋለን። እያማሰልን ትንሽ ወፈር እስከሚልልን ድረስ እንቀቅለዋለን። ከዛ ትንሽ ወፈር ሲልልን አውጥተን እንዲቀዘቅዝ እናስቀምጠዋለን። ሌላኛው የሚያስፈልገን ነገር ንጹህ ማር ነው። ከዛ ሶስተኛውና የመጨረሻው እርድ። አሁን በቃ ተልባው ከቀዘቀዘ በኋላ ሶስቱንም ነገሮች አንድ ላይ እንደባልቃቸዋለን። እዚህ ጋር የተልባው ፍሬ ካልተመቻችሁ ውሃውን ብቻ ማጥለል ትችላላችሁ። ተልባው ፊታችንን ሃይድሬት እና ኤክስፎሊየት ለማድረግ በጣም አሪፍ ነው። ማሩ ደግሞ ፊታችንን ሞይስቸራይዝ ያደርግልናል እና ደግሞ ለሽፍታና ለብጉሩ አሪፍ ነው። እርዱ ደግሞ ለዲስከለሬሽን፣ ለሽፍታ፣ ለብጉር በጣም አሪፍ ነው። ከዛ እንደዚህ በደንብ አድርገን እናደብላልቀዋለን። እዚህ ጋር መርሳት የሌለብን እጃችንን በሳሙና መጀመሪያ በደንብ መታጠብ አለብን ከመቀባታችን በፊት። ከመቀባቴ በፊት ፊቴን እዩት። እዚህ ጋር ሽፍታ እዚህ ጋር ወጥቶብኛል እና ፊቴ ድርቅ ብሏል። ከዛ አሁን ማስካችንን እንቀባለን። እዚህ ጋር እውነት ነው የምላችሁ እንዴት ደስ የሚል ፊሊንግ እንዳለው። በቃ ቅዝቅዝ ሲል ፊታችሁ ወዲያው ይታወቃችኋል። በቃ ይሄ ድርቅ ብሎ የሆነ ሲያቃጥለኝ ምናምን የነበረው ፊሊንግ ሁሉ ጥፍት ነው ያለው። ከዛ ከ15 ወይም ደግሞ ከ20 ደቂቃ በኋላ እንመለሳለን። እንደምታዩት እንደዚህ ይመስላል። አይኖ የንብ ቀፎ ነው የመሰልኩት። ከዛ ፊታችንን እንለቀለቅና ምን እንደሚመስል አብረን እናያለን። እንግዲህ ፋይናሊ ይሄንን ይመስላል። ወዲያው ታጥቤ ነው ይሄው ከነ ውሃ ነው ራሱ የመጣሁት። ልዩነቱን እዩት እንግዲህ። ከዛ ሞይስቸራይዘር ደግሞ እዚህ ጋር አፕላይ አድርገን እንደዚህ ቆንጆና ግሎ የሚያደርግ ፊት ይኖረናል ማለት ነው። እንደዚህ አይነት ቀለል ያሉ ሰልፍ ኬርና ፋሽን ቲፖች የምትፈልጉ ከሆነ ይሄን ፔጅ ፎሎ ማድረግ እንዳትረሱ።